ሰላም ተመልካቾቻችን እንዲቆያችሁ የሰዓቱን ዋና መረጃ ይዘላችሁ ቀርበናል። መረጃውን ከወዳችሁ እስከ መጨረሻው አብራችሁ እንድትሆኑ ጠይቃችኋለን። በቅድሚያም ዋናዎቹን እንግራችሁ። ተመስገን ጥሩነህ ጎንደር ገብተዋል። በዛም እንግዲህ በርካታ ጉዳዮችን እያነሱ ይገኛል ነግራችኋለን። እንደዚሁም ደግሞ የትግራው ክልል ጊዜያዊ አስተዳደር ጄኔራል ታደሰ ወረደም መንገዶች እንዲከፈቱ እንጠይቃለን እያሉ ይገኛሉ። ስለሱ የምንነግራችሁ ይኖራል። ኢትዮጵያ ከዓለም በሁለተኛ ደረጃ ላይ እንደምትገኝ እየተነገረ ይገኛል። በዚህም ደግሞ ብዙ ተፈናቃይ በማስተናገድ ከዓለም ሁለተኛ ሆናች ነግራቸዋል። እንደዚሁም የኢቢኤስ ጋዜጠኛ የነበረው ግለሰብም ስለሱ ምንነግራችሁ ነገር ይኖራል። በሐኪሞች ጉዳይ የአዲስ አበባ የሚገኘው የአሜሪካ ኤምባሲ በአስቸኳይ ወደ ይህንን እንቅስቃሴ እንዲደግፍና ለመንግስትም ተጽዕኖ እንዲያሳድር ተጠይቋል። እሱንም ምንነግራችሁ ይኖራል። በርካታ ሐኪሞች ታስረዋል፣ እንነግራችኋለን። እሱንም ማለት ነው። በቀጣይ የምንመለከተው ደግሞ እንግዲህ ስለ ኢቲቪም ያው ቅድም እንዳልናችሁ ስም ነግራችሁ ይሆናል ማለት ነው። በቤንሻንጉል ጉሙዝ ክልል እንግዲህ ታስሮ ስለነበረው ስለ አንድ የህዝብ ተወካዮች ምክር ቤት ምንነግራችሁ ይኖራል። እንግዲህ ምን ብሎ እንደታሰረ ለሱም ምናወራው ነገር ይኖራል ማለት ነው። የሰላም ሚኒስትሩ እንግዲህ ያሉት ነገር አለ። ታጣቂዎች ትጥቃቸውን አስቀምጠው ወደ ሰላም እንዲመጡ እንፈልጋለን ሲሉ አንድ ነገር ተነግሯል። ስለሱም የምንነግራችሁ መረጃ ይኖራል። እነዚህና ሌሎች መረጃዎችን እንነግራችኋለን። እናንተ ከኛ ጋር አብራችሁ እንድትቆዩ እንጠይቃችኋለን። በቀጥታ ወደ መረጃዎቹ ነው የምናቀነው። እስከ መጨረሻው ድረስ አብራችሁ እንድትሆኑ አሁን በድጋሚ እንጠይቃችኋለን። በቀጥታ ወደ መረጃው እንሂድ። በቅድሚያም ምክትል ጠቅላይ ሚኒስተር ተመስገን ጥሩነህ ወደ ጎንደር አቅንተዋል። ጎንደርም ሲገቡ እንግዲህ አቀባበል ተደርጎላቸዋል። የኮሪደር ልማት ለመጎብኘትና ፋሲለደስ ግንቡን ለመጎብኘት ነበር እንግዲህ የገቡት። ነገር ግን ሲገቡ ብዙም በርካታ ጉዳዮች ናቸው እየተከሰቱ የሚገኙት። እንግዲህ ጎንደር በገቡ ከሰዓታት ወይም በምሽቱ በጎንደር አቅራቢያ በሚገኙ አንዳንድ ቦታዎች እንደነ ማስከኝት እንደነ ጸዳና ኤርፖርት አጼ ቴዎድሮስ በጎንደር የሚገኙ ኤርፖርቱ አካባቢ ከ4 ኪሎ ሜትር ርቀት ላይ ማለት ነው በርካታ ግጭቶች ተከስተዋል። ከፋኖ ጋር በርካታ ግጭቶች እንደተነሱ መረጃዎች ይጠቁማሉ። እንግዲህ አቶ ተመስገን ጥሩነህ በርካታ ንግግር አድርገው ነበረ። እሱን ንግግር ልጋብዛችሁ። ምንድነው የምትነደው ብለን ከጠየቅ ሌላውን እንጨት ለማቀጣጠል ብላ ነው። ለሌላው ብላ ራሷን አቃጥላ ትጨርሳለች። ጎንደር ከነዚህ ጽንፈኞች ምንድነው የሚያገኘው ጥቅም? አሁን ነገሩ ገብቶታል። አሁን ቆርጧል። የበረሃ እርሻ እንጂ የበረሃ ሽፍታ አያስፈልገኝም። ቀጣይ መረጃ ጀነራል ታደሰ ወረደ በኬሎች ጉዳይ ጠንከር ያለ ማስጠንቀቂያ ሰጥተዋል። እንግዲህ ምንድነው ያሉት ጀነራሉ? ኬሎች እየተዘጉ ነው፣ የንግድ ሂደቱ እየተዛባ ይገኛል ሲሉ ነው ያስጠነቀቁት። እንግዲህ ወደ ትግራይ ክልል የሚያስገቡ በርካታ ኬላዎች አንዳንዴ እየተዘጉ ይገኛሉ። በአፋር ክልል ከሁን ቀደም እናስታውሰው ተዘግቶ የነበረ ኬላ እንግዲህ ለሳምንታት ያክል ቆይቶ ነው የተከፈተው እና ስለሱም እንግዲህ አስጠንቅቀዋል ማለት ነው። እንደዚሁም በዛው በትግራይ ክልል በርካታ ኬላዎች አሉ። ወደ በርካታ ናቸው በየወረዳዎቹና በየዞኖች ያሉ ኬላዎች ተሽከርካሪዎች ላይ ችግር እየፈጠሩ ነው፣ የንግድ ወይም የመኪኖች መስተጓጎል እየተፈጠረ ነው ሲሉ ማስጠንቀቃቸውን ነው እንግዲህ የዘገበው መረጃው። ቀጣይ መረጃ ኢትዮጵያ ከፍተኛ ተፈናቃይ ያለባት ግን የተረሳች ሀገር ናት ሲል ነው አንድ መረጃ የዘገበው። ከዓለም በሁለተኛ ደረጃ የምትገኘው ኢትዮጵያ በርካታ ተፈናቃዮች በማስተናገድ እንዲሁም የግጭት ቀጠና በመሆን ነው እንግዲህ ይህንን መረጃ የወጣው። እንግዲህ የዓለም አቀፍ የተፈናቃዮች ድርጅት ነው ይህንን ሪፖርት እያቀረበው ማለት ነው። እንግዲህ ኢትዮጵያ ከፍተኛ ተፈናቃይ ያላት ሀገር ናት። ወደ 2.5 ሚሊዮን የሚሆን ተፈናቃይ እንዳላት ነው እንግዲህ መረጃው እየገለጸ የሚገኘው። እንደዚሁም ወደ 25 ሚሊዮን ጠጉ ዜጎች እርዳታ ጠባቂዎች ናቸው ሲል ነው እንግዲህ መረጃው የወጣው። ይህ የተከሰተው ደግሞ ከ9 ዓመት በኋላ ለመጀመሪያ ጊዜ ነው ኢትዮጵያ ይህንን ቀውስ እያስተናገደች የምትገኘው ሲል ነው እንግዲህ መረጃው እየወጣ የሚገኘው። ይህንን ተከትሎም እንግዲህ በርካታ ጉዳዮች እየወጡ ይገኛሉ። ኢትዮጵያ በበርካታ መሪዎች ደግሞ ኢትዮጵያ እየለማች ነው፣ ለውጥ ላይ ነች ቢባልም ነገር ግን ይህ ሪፖርት እንዳሳየው ከሆነ ኢትዮጵያ ከዓለም በሁለተኛ ደረጃ በርካታ ተፈናቃዮችን የምታስተናግድ ሀገር ሆናለች። በቀጣይ መረጃ የአሜሪካ ኤምባሲ በኢትዮጵያ የሚገኘው ማለት ነው ስለ ሐኪሞች ድምፁን እንዲያሰማ እየተጠየቀ ይገኛል። እንግዲህ በርካታ ሐኪሞች ስራ ካቆሙ ሳምንታት እየተቆጠሩ ይገኛሉ። በዚህም ተከትሎ እንግዲህ የአሜሪካ ኤምባሲ እስካሁን ዝምታ መርጧል። ሌሎችም የሰብአዊና የሀገር ውስጥ ያሉ የውጭ ድርጅቶች ምንም አይነት ነገር አልተናገሩም። አሁን ግን ኤምባሲው በቀጥታ ደብዳቤ እንደተላከለት ነው ከሐኪሞቹ ነው እንግዲህ የተላከው። የጤና ባለሙያዎች ህብረት ነው ለኤምባሲው ደብዳቤ ያስገባው ተብሏል። በትናንትናው ዕለትም ከጥቁር
አንበሳ በርካታ ሐኪሞች ናቸው የታሰሩት። እስካሁንም ድረስ እንግዲህ በዚህ ጉዳይ ብዙ ውዝግብ እየተነሳ እንደሚገኝ ነው እንግዲህ እየተነገረ የሚገኘው። ሐኪሞችን በአቋማቸው ጸንተዋል። የሰብአዊ መብት ድርጅቶች ደግሞ ሐኪሞች በአስቸኳይ ከመንግስት ጋር ድርድር አድርገው ወደ ስራቸው እንዲመለሱ ነው እየገለጸ የሚገኘው። ድርድር ቢደረግም ነገር ግን መንግስት የራሱ የሚላቸውን ሐኪሞች ብቻ በመጥራትና በማወያየት ተጠምዶ ይገኛል ሲሉ ሐኪሞችም ቅሬታ እያቀረቡ ይገኛሉ። እስካሁን ምንም አይነት ልባት ላይ እንዳልተደረሰ ነው የተነገረው። በቀጣይ የምንመለከተው ይህ በምስሉ ላይ የምትመለከቱት እንግዲህ የኢቲቪ ጋዜጠኛ የነበረ ጋዜጠኛ ነው። ነገር ግን በሆነ በስራ ጉዳይ ወደ ውጭ ወደ መስክ ወጥተው ነበር። በዛም እንግዲህ በፋኖ ታጣቂዎች ይታገታል። ከዛም ታግቶ ከ2 ሳምንት በኋላ ይለቀቃል። ነገር ግን ይህ 3 ነበሩ የታገቱት። ይህ ጋዜጠኛ ግን ከስራው ታግዷል። የቀሩት ደግሞ 2 የ3 ወር ደሞዝ እንደታገደባቸው ነው መረጃዎች እየወጡ የሚገኙት እና በጣም አሳዛኝ ነው። ስራውንም አጥቷል ማለት ነው። እንግዲህ ያሳዝናል እያልን ወደ ቀጣይ መረጃ እንሂድ። የሰላም ሚኒስቴር እንግዲህ ሚኒስተሩ አንድ መልእክት አስተላልፏል። መልእክቱ ምንድን ነው ያሉት? ትጥቅ ያነገቡ ታጣቂዎች በቀጥታ ወደ ትጥቃቸውን አስቀምጠው ወደ ሰላም እንዲመጡ እንጠይቃለን ሲሉ ነው እንግዲህ የሰላም ሚኒስቴር ማብራሪያ የሰጠው። በማብራሪያቸው እንግዲህ በርካታ ጉዳዮች እንዳነሱ ነው የተነገረው። ወደ ሰላም መጥተው ከመንግስት ጋር እንዲደራደሩ አስጠንቅቀዋል። በቀጣይ መረጃ የምናልፈው ደግሞ የቤንሻንጉል ጉሙዝ ክልል የምክር ቤት አባል የነበረው እንግዲህ ይህ የምክር ቤት አባል ያለመከሰስ መብቱ ሳይነሳ ነው በፍርድ ቤት ወይም በእስር ላይ የሚገኘው። ፍርድ ቤት ቀርቦ በቀጥታ ወደ እስር ቤት ነው የተወረወረው። ነገር ግን አሁን ድርድር እየተደረገ ይገኛል። ይህንን የታሰረውን ግለሰብ ለማስፈታት በርካታ በክልሉ የሚንቀሳቀሱ የተለያዩ ፓርቲዎች ከመንግስት ጋር ድርድር እያደረጉ ይገኛሉ። የኢትዮጵያ ፖለቲካ ፓርቲ የጋራ ምክር ቤትም እንደዚሁ የቤንሻንጉል ጉሙዝ ክልል የመንግስት ኮሚኒኬሽንና የተለያዩ ይህ የምክር ቤት አባል እንግዲህ እንዲፈታ በርካታ ጥረቶች እየተደረጉ እንዳሉ ነው። እንግዲህ በቅርቡ እንደሚፈታ ነው እንግዲህ መረጃ ምንጮች እየተነገሩ የሚገኙት። እንግዲህ በርካቶች ታስረዋል። አሁንም ድርድር እየተደረገ እንዲፈታ እየተጠየቀ እንደሚገኝ የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት አስታውቋል።